እዚህ ቤት ነው እንደ ጥበቃ የምፈልጉት? አዎ ማን ነው የሚከፈተልህ? ደላላው ከሩቅ ቤቱን ጠቆመኝ ነውና ክፍት ነበር ስመጣ። እሺ መስፈርቶች አሉ። አንደኛው በጧት ስለምንነሳ ጧት በር እንድትከፍትልኝ እንፈልጋለን። ኦ ለዚህ ነው እንግጥማለኝ። የጧት ሰው ነህ? ወፍጭ እስኪ ቆሜ ነው ሌቱ ማነጋው። እሺ ሁለተኛ እዚህ ቤት እንዳለ የገቡት ጥበቆች የተባረሩበት በአንድ ምክንያት ነው። ገምት እስቲ። ትንሽ ጸባይ ቶ እያንዳንዱ ወደ ሚስቴ ያያል። አየ ማለት ተመኘ። አንተ ዞር ያያለው በልና ባፍ በቂተ 3 ጥይት ነው መከተ እሷ ተሳስተህ ያያለው በልና እንዲህ እንድትለኝ አልፈልግም። ምን ማለት ነው? ምን መሰለህ ልነግረኝ ትችላለህ እንጂ እንደዚህ ትብኝ መሳሪያ ምናምን እንድትለኝ አልፈልግም። ለምን መሰለህ ደሞዙ አርክቶን አይደለም የምንሰራው። ጥቅማችን ሚስቶች ናቸው። እሺ ተረዳኝ ነበር። እንድትናገረኝ አልፈልግም። ኦብቪየስሊ ነው ማለት ናሽና ሰማና ተባራራበት አባቴ ይቅርብኝ እንደዚህ እኔ እንደዚህ ነገር አይመችም። ግባ እኔ ነኝ ተሳስቼ በር ነው የከፈኩልህ። አረ ልቀቀኝ። በዚህ አመት አሜሪካ ካልገባው እኔ ሊያስ አይደለም። አንተ ያመሃል እንዴ? ጦርነት ላይ ናቸው እንዴ? አንተ ሁሌ ልብህን ቦቆቦቃል። ምን ማለት ነው? ምንድን መፈራው? እንዴት? ይኸውልህ ከምትዋጋ ከኢራን ጋር የምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰች። አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለም? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ነው። ተረዳኸኝ? እሺ አሁን አንተ ጸባይና ሳምር እኔ መንገዱን ያውቃለሁ። እሺ በል እሺ ሂድ ሚኪ ምን ላይ ነው የተቀመጥከው? አይ በጋችን እኮ እያዳመጥኩትኝ እኮ ነው። እስካሁን 17 ጊዜ ጮኸ። ምን እያለ በይላል 17ኛውን ጊዜ ጮኸ ሰሞቶ እኔ ማለት በእንዲ አራጅ አገኛችሁ እንዴ? ለማጣንን እኛ ምን እናርግ? ምን 5 ይላሉ። እኔ በግ ለማረድ እንግዲህ አስበው 5 አዎ ነፍስ ለማውጣት 5 ጠየቀ እኮ ነው። እሱ አንድ ግራ ይገባኝ እንዴ እናንተ እኮ ቅርባችሁን አታዩም። ሩቅ ስለምታዩ ማንንም እንቀርባችን እንዴ ሊያስ እስቲ እንደምን ነው እንደምችል አታውቁም። ይቂ ትችላለህ እንዴ? ቦነች ይችላል እኮ ናስቲ ወረድ እንትን በለው ና እንዴ እኔ ምንም አልፈልግም እኮ ብር ምናምን ያልጠይቅም። ና ይችላል እኮ አይዞህ ትንሽ ይመታል ይጋጫል። አንዱን ቆለጥ ብቻ ስጥ። ሌላ ምንም አልፈልግም። አንዱን ቆለጥ ስጥ በቃ። ህግ 14 እንደ ጓደኛ ቅረብ እንደ ሰላይ ስራ ይላል። አሃ የሱ ሂደነት ነው እንዴ? ስንት ነገር አስለፍልፎኝ የሚወራ የማይወራ። ወደ ህግ 15 ስናልፍ ልታጠምደው ካሰብከው ሰው የበለጠ ሞኝ ይምሰል። ልታሰር ነው እንዴ? እላ ሆዴና መመኝ ጥሩ ስሜት ተሰማኝ አይደለም። ሽንት ቤት ደርሼ መጣሁ። እሺ እንዴ አሁን የበላነው ምግብ ነው? አሁን የበሉት ምን ማለት የማዘር ምግብ ነው ያልተመቻ እንዴ? አይደለም ማጠበው ልጅም አለ መጣሁ። የለም እዚህ ጠብቀኝ። ሚኪያስ አቤት የት ነው ላገኘህ የምችለው? አለው ሁሉም እምነት ተቋም አለው ነው። እምነት ተቋሞች አለው የትም አለው። አንተ በጣም ጎበዝ ልጅ ነህ። ለሰራው ስራ ይሻ አንዳንድ ወጣት ስለሆንክ እስቲ ይቺን ነው። ኧረ እውነት አያስፈልግም። ኧረ ተው። እኔ እኮ ይሄን ብዬሽ እኮ አይደለም እኮ ስራ የምሰራው። ለዚህ ብዬሽ እኮ እውነት እንግዲህ ካልክ ምን ይደረጋል? ዘንዘረማ ከምትል ከምታፍር ለቀበል ላውጣው። አዎ ለምን የምትደረደረው አንተ ገመዳፍ? እንካሽ ሌላ ጊዜ ቆልቅብል ነው። እሺ መጣሁሽ፣ አብረን እንሄዳለን። አንድ ሂሳብ ልቀበል። እሺ አባ ጧት ሄል ያመጣልኝ ሰውዬ ነው ያወቀኝ። ኤፍሬም ቀሪ ሂሳብ አስገባ ብሏል። እሰጠው ነበር እኮ አንተ ደከምክ እንጂ ና ሽረፍና የተጋገረ እንጀራ ለሱን በልተህ ትሄዳለህ። ና እንጀራው በጧት ካመጣው ቴል ነው የተጋገረው። እሱ እኮ ነው አልበላም። ለምን ከሱ እኮ ነው አልበላም። ና ቆይ ና መጣሁ። እሺ አባ መጣሁ። እንዴ ለምንድን ነው ይሄ ባንዳስ ሆነ ነው? እሺ በሱ ፊት ያለው እሺ ኤፍሬም ወፍጮ ቤት ማለት እንዳታምነው እሺ። ይኸውልህ እኔ እሱ ጋር ነው የምሰራው፣ ግን ልንገርህ ኤፍሬም ምስርና ቦሎቄ ነው ለህዝቡ የሚያበለው። ሁለቱ ፈጭቶ ጤፍ ነው ብለው ኤፍሬም እስከ ዛሬ እውነት እኔ ቀንበላ ሆዴን ነፋኝ ፈነዳ። እንዴ የሚያመኝ ለዛ ነው። ኤፍሬም ምን አተመነው? እኔ አሁን ራሴን ወፍጮ ቤት ከፍታለሁ። የት አስጎሪና እንትን ላይ እዚህ ቱሉ ዲምቱ
አሃ በጣም አሪፍ። እኔ ምን ደንበኛ እንሆናለን። አዎ ችግር የለም እንሆናለን። ብዙ ጊዜ ሳይ ስራ ትሰራም እዛ፣ ግን ዱቄት በዱቄት ነው ሁሌ። አሁን እኮ ዳጊላጮ በለኝ በቃ ማሽቃበጥ ነው እኮ ስራዬ። ዳጊላጮ በቃ ማሽቃበጥ ነው እሱ፣ እንዲህ መቀባባት ነው ዳጊላጮ። እኔም እንደሱ ነው በቃ። እሱ አራያን ያዝኩት። ለኤፍሬም ሄድለታለሁ። ስልክ ቁጥር ንገረኝ አንተ። ስልክ ትመጣለህ 09 ዘሏጤ ምንድነው አንተ ቀልዳ እንደምናወራው አንተ። ያው እንግዲህ ሴት ጓደኞችሽ ያላቸውም ነገር በሙሉ አድርግልሻለሁ ብዬ አስባለሁ። አዎ ልክ ነው። የቀረው መኪና ነው። እሱንም በቅርቡ ኦርደር አስደርግም ማስመጣት። ይሄ ልጅ እንደ ቤት ነው የማላውቀው። በስመ አብ ማን ነው? ምንድን ነው? የድሮ ፍቅረኛ ኤክሴ። እሱ ነው የድሮ ፍቅረኛሽ? እሱ እስኪ እየሄድሽ ጠብቂ። እውነት ችግር የለም በእኔ ሆነብሽ። እየሄድሽ ጠብቂኝ። እውነት እሺ። አሴ አሰፋፋሽ በተይ እባክሽ። እኔ ያመጣው ሊሄድ ሁሉም እንደዚህ ይለኛል። እኔም ከሰፋ ያው ተግባርሽ እኮ ነው እንደዚህ እኮ የሚያስፈልሽ እኮ። እኔም ከሰፋኝ ደረሰኝ እኮ ሰማኝ አይደል? አይ እናንተ ወጣቶች ብቻ ይመችሽ። እሺ ሰሚኝ፣ ይኸውልሽ አንቺም ባለው አየር ይጅበት። አዎ ተሰሚያለሽ። አንቺ አይናውጣ እኔም ባትፈሪ ፈጣሪሽን ፍሪ። ከቤት ከወጣሽ እንደ ቀልድ 7 ቀን ሞላሽ። ልጁ አልቅሶ እንጥል ወርዶ የሽንት ቱቦውን ደፍኖታል አሉ ሐኪሞች። ከተመለሽ ወደ ቤትሽ በጊዜ ተመለሽ። ይሄን ልጅ ካልመጣሽ በዚች 2 ቀን ውስጥ ጉዲፈቻ ልከውና እናት እንደሌለው ነግሬ ሲያድግ ነው እንዲረዳ ያደርገዋለሁ። የሙት ልጅ ነው እለዋለሁ። ትሰሚያለሽ? ከገባሽ ወደ ቤትሽ ዛሬ ሌሊቱን ግቢ። ጎረቤት ምን አለኝ እንዳት የአንቺን ቦታ ሰራተኛዋ ተክታ ቆንጆ ነገር እያደረሰችልኝ ነው ለኔ። ቆንጆ ነገር ዛሬ ሌሊቱን ካልመጣሽ ነገውኑ ከልጅቷ ጋር መዘጋጃ ሄደን ቋሚ ያደርግልሻለሁ። በምን አለቀስኩ እንዳትዪ ነግሬሻለሁ። ኤልያስ ምን አለት ያልሽ ውርድ ከራሴ ከገባሽ ዛሬ ሌሊት ግቢ። ይኸውልህ ከምንም ጊዜ በላይ የምኮራበት የሽንት ቤት ቁፋሮ ቢኖር ይሄ ነው። ለ300 ነው የሰራሁት። እሺ እየተተያየን ካልሆነ አንጸዳደማለን። እዚህ ጋር አንዱን እያየ አንዱን እያየ ማለት ነው የሚጸዳዱት። በጣም እኮራበት ልዩ ስራዬ። እሺ በጣም ሁነኛ ሰው ጋር ይመጣል። ጂኒየስ ቡክ ላይ ነው የሚባል። እዛ ላይ አስመዝግቤያለሁ። ሁነኛ ሰው ጋር ይመጣል። ለኛ መቼ ይመቻል? በሳምንት ፍሪ ነኝ። ሐሙስ ይመቻል? ሐሙስ የቀን ቅዱስ ነው። ሐሙስ የቀን ቅዱስ ነው። ከሐሙስ ቅዳሜ ማለት ወጡ በቅቤ ነው። ቅዳሜ ዓርብ አባቴ ዓርብ እኔ ዓርብ ፍሪ ስለሆነ እኔ ዓርብ በሰንበት ዓርብ ከቤት ትወጣላችሁ። እኔ በሰር ዓርብ ነው እንደለች። ዓርብ ማጁማ ነው። እሺ ዓርብ ማጁማ እሑድ ያላችሁ መስሎኝ። በሰንበት እሑድ ሳይመችም እሑድ ሰንበት ነው። እናንተ ሁሉም ሰው ሰኞ የለ ሰኞ በሰኞ ቀን እህል ራሱ አይፈጭም። ሁሉም ከቤተሰቡ ጋር ጊዜ ማሳለፍ አለበት አባቴ። ማክሰኞ የማይመችም? ማክሰኞ መገርገቢያ ማክሰኞ መገርገቢያ እና ማክሰኞ የሚመች በዚህ ሳምንት ፍሪ ነኝ። አንዱን ቀን አንተ አሰማም እንዴ? ሰኞ ፍሪ ነኝ። ሚኪያስ ይቅርታ አድርገልኝና የሰው ልጅ እንኳን ሞተ አይባልም። እሱ ግን እንኳን ሞተ። ኧረ አንተ ቤተሰብ እንዳይሰማ ዝም በል እንዴ። ምን ልበል? ምን ላድርግና ለድሃ እኮ የሚችም ሰውዬው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው የድሃ መጫወቻ አረገ እና አልቀብረውም እያልከኝ ነው? አልቀብረውም፣ ተማምለናል። በመቃብሬ ላይ እንዳቆም በመቃብር ላይ አልቆምም ተብለን ተማምለናል። ሰውዬው ሲጀመር እዚህ ሀገር አይደለም የሚቀበረው አሜሪካ ነው። ሊቀብሩኝ የሚፈልጉ ለቀስተኞች እንዳለ ትኬት ተቆርጦላቸው አሜሪካ ይሄዱ ብሏል። ቀብሩ እዛው ነው። ሁሉም ላተ ተቆርጧል። ለኔም የአሜሪካ ትኬት ተቆርጧል። ለሁሉም የኔ አባቴ ዋኮ በቃ ቀብሯል። ባልቅሽም ቢሆን ቀብሯል። ምንም ቢሆን አንድ ላይ በልተናል። አልቅሽ ቀብሯል። መቃብሩ ያልቆም መስል የነበረው አንተ እኮ ነህ። ታው እኔ እኮ አፌ ነው ባለጌ እንጂ ሆዴ ባዶ ነው። አልቅሽም ቢሆን ቀብሯል። ይኸውልህ ግን ለማንኛውም ትኬቱ ደርሶ መልስ ነው። ቀብረ ለመመለስ ነው። አዎ ደርሶ መልስ። የኔን ደርሶ ብቻ አድርጉልኝ። እሺ ደርሶ ብቻ አድርጉልኝ። ማሊ መለሰው ነው። አይ እዛ እኔ ባለፈው ተተኩሶበት የሞተው ልጅ አለ። እሱንም ለቅሶ ደርሳለሁ። ትራምፕን በዚህ ጉዳይ ትንሽ አንጀቱ ቆስሏል ተባለ። አጽናናዋለሁ። እኔ አባት ወይ አንተ ብቻ እዛ ከምትሆን ወይ እኔ አብረን እዛው እንሆንና አንድ ላይ እንመለሳለን። ወይ አንተ ደርሰህ ተመለስ፣ እኔ ደርሼ እቀራለሁ። ዶክተር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ በእናትህ ቶሎ ነገር ምን ሆነ? ያው አልሆነም። ወይኔ ፈጣሪ ያለው ነው እንግዲህ ፈጣሪ ያለው ነው። አይዞህ በቃ አትዘን። እሺ ምን ማለት ነው? እኛ የሞተው ሞተ እኮ የሞተው ሞተ። ላለው መጨነቅ ነው እና እናልቅስ እንዴ? ላለው መጨነቅ ነው። የሟቹን ሰገራም ሽንትም መርምሬ ነበረ። እሺ
ያው ጨጓራው ቆንጆ ነው። ምን አገናኘው ዶክተር? አሁን ምን አገናኘው መሰለን? ከሞተ በኋላ ጨጓራው ምናምን። እኔ ረጅም ዓመታት በጨጓራ ህመም ተሰቃይቻለሁ። እሺ ሳትሉኝ አልነሳ። እሺ ሳትሉኝ አልነሳ። እሺ ምንድነው? ጨጓራ ወደ እኔ ቢመጣ እሺ ብትሉኝ። ካንተ ነው? አዎ ሞቶ አይደል እንዴ? አይ ቃል አንዴ ስላስገባችሁ እሺ ስላላችሁ ነው እንጂ በህይወት አለ። ያልሞተ ወስዳላ እንዴ? ወስዳላ እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። እንዴ ሳይሞት መመለስ ያለበት የተወሰደ ነገር አይመለስም። ሰላም እንደምንድናችሁ? ይህ በየት በኩል የቲቪ ፕሮግራማችን ነው። ዛሬ እንግዲህ አድርገን ያቀረብነው ቁጥር 1 ባለ ሀብት ኤልያስ አጠገባችን ይገኛል። ሰላም ኤልያስ፣ እንደምንድነህ? ሰላም ለሁላችንም ይሁን ምድሪቷም። እሺ ወደ መጀመሪያ ጥያቄ ስገባ አንዳንድ ባለሀብቶች ለህዝባቸው ድጋፍ ያደርጋሉ፣ በገንዘብ እርዳታ ያደርጋሉ። ኤልያስ ለህዝቡ ምን አድርጓል የሚለውን ጥያቄ መጠየቅ እንፈልጋለን። ኤልያስ ለህዝቡ ምን አድርጓል ካልክ ያ ገንዘብ ከምትሰጠው ገንዘብ የሚመጣበትን መንገድ አስተምሮ አይደለም ይባላል። ስለዚህ አቶ ኤልያስ ገንዘብ የሚመጣበትን መንገድ ያስተምራሉ ማለት ነው። አይ ተው መልእክት ታስተላልፍ። ገንዘብ የሚመጣበትን መንገድ አልነገርም። ለምን እሱ ነገ ይበልጠኛል መንገዱን ከነገርኩት። ስለዚህ አቶ ኤልያስ ይበልጠኛል ብሎ ስለሚያስቡ ገንዘብ የሚመጣበትን መንገድ አይናገሩም ማለት ነው። አዎ ላስተምር። እውነት ነው። እሺ ሁለተኛ ጥያቄ አቶ ኤልያስ ከምን ተረስተው ነው ምን የደረሱት የሚለው ማሰብ እንፈልጋለን። ያው የመጀመሪያ ካምፓኒ ህዝቡም እንደሚያውቀው አንተ ብቻ አትርፍ ያለቀ ይለቅ ነው። እሱን ካምፓኒ ስሙ ነው። አዎ ስሙ ነው። እሱን ካምፓኒን ሳቋቁም አፈር በልቻለሁ ማለት ትችላለህ። እንግዲህ አቶ ኤልያስ አፈር በልቷል። ሌላ ምን እንደበሉ አናውቅም። አዎ እውነት ነው። እሱ ካምፓኒ ሀገር ውስጥ ነው ውጪ ነው ያለው? ውስጤ ነው። እኔ እችላለሁ። ውስጤ ነው። አቶ ኤልያስ ውስጣቸው ነው ያለው። አቶ ኤልያስ እንደምታያቸው አይደለም። ገንዘብ ላይ መሬት ላይ ወድቀው ቢያዩ እንኳን አያነሱትም። በሚያነሱበት ቅጽበት የሚያመልጣቸውን ገንዘብ ያስቡታል። አይ ተሳሳትክ። አሁን ተሳሳትክ። ለመሰለህ እኔ ገንዘብ ወጥቆ ዝም ብዬ አላልፍም። ደውዬም ቢሆን ወንድሜ ጋር ና ጋዜቦ አደባባይ ገንዘብ ወጥቋል አንሳው። ከዛ ሲመጣ ጥብቄ እንዳነሳው እርግጠኛ ስሆን ነው የምሄደው። ያ ሁሉ ሰዓት ግን ገንዘብ የሚሰራ አይ እንዲማ አትታለ እንዲማ ራስንም ማሽው ገንዘብ ገንዘብ ውሸት። ስለዚህ አቶ ኤልያስ ይሄ ላይፍ ነው እንደምታዩት። ወይ ላይፍ ቀጥታ ነው። ህዝቡ እያየ ነው፣ እየተመለከተ ነው። ምን ይታዘበኛል ህዝቡ? ይኸውልህ በዚህ ሐሳቦች ላይ ህዝቡ መጥፎ ኮሜንት ከሰጠ አንተን እስኪ ወግራለሁ። እሺ አይባለሁ ገብቼ። ይሄ ሁሉ ሲነበረ ፕራንክ ነው። አቶ ኤልያስ ጥሩ ሰው ናቸው።